እቺ ምላስ ጣጣዋ ተመልከቱ። ሰው ለሰው ታባላለች። ዛሬ የስንት ሰው ትዳር የሚፈርሰው በዚህ ምላስ ናት። ተስፋ ቆርጫለሁ፣ ደከመኝ፣ ሰለችኝ፣ አሁንስ በዛብኝ። የሙስሊም ነፍስ ሲሆን በዚህን አክልክ ለምን እንደሚረክስ አላቅም። በዳንግላ ከተማ ሼህ ሶፊያን የሚባሉ የኢሻን ሰላት አሰግደው ሲወጡ ሩቅያ እንቀራለን የሚሉ ጎረምሶች ጋራ ሴት ልጆቻቸውንና ቤተሰቦቻቸውን ትታችሁ አትሄዱ። ማግባት እየቻላችሁ ቆይ ቤተሰብቼ ነው ቀይ መኪና ገዝቼ ነው ማገባው ምናምን የምትሉ ሰዎች ማለት ነው፣ በእርግጠኝነት ከነዚህ ከሶስቱ ነገሮች አትወጡ። በአጭር ጊዜ ውስጥ ሀብታም እንድትሆን አድርጋለሁ በማለት ገንዘብ ተቀብሎ የማታለል ወንጀል ሊፈጽም የሞከረ ግለሰብ በቁጥጥር ስር ዋለ። ተስፋ ቆርጫለሁ፣ ደከመኝ፣ ሰለችኝ፣ አሁንስ በዛብኝ፣ ይህ መኖር አልፈልግም የምትሉ ሰዎች ለምን ደክማችኋል? ለምን ተስፋ ትቆርጣላችሁ? ለምን ትሰለቻላችሁ? ለምን መኖር አትፈልጉ? መኖር ይሻላል። ትላንት ከሞተ ሰው ዛሬ የሚሞት ሰው ይሻላል። ጠዋት ከሞተ ከሳት የሚሞተው ይሻላል። አብሽር፣ ተስፋ አትቁረጥ። አዎ የሚታየው ነገር ተስፋ ያስቆርጣል። ነገር ግን ጠዋት ተርበው ከሳት የጠገቡ ትላንት አልቅሰው ዛሬ የሚስቁ በጣም ብዙዎች አሉ። አብሽር፣ ዛሬ ችግር ላይ ብትሆኑ፣ ማጣት ላይ ብትሆኑ ነገ ሌላ ቀን ነው። ነገ የቸገራችሁን ያጣችሁትን ነገር ሁሉ ልታገኙ ይችላላችሁ። ለራሳችሁ ኑሩ። ሰውን ለማስደሰት አትሞክሩ። ሰው የሆነ እንደሆነ ብትሰጥም ስለተረፉ፣ ባትሰጥም ቋጣሪ፣ ብትበላ ሆዳ፣ ብትከሳ ከሲታም፣ ሁሉም ቦታ ይተቻል። ስትለብስ ጉረኛ፣ ባትለብስ ችጋራ፣ ከሰው ትችት አታመልጥ። ኑር፣ የራስህ ኑሮ ኑር። ነገ ሌላ ቀን ነው። በአላህ ላይ ለምንድነው ተስፋ የምትቆርጥ? አብሽር፣ እያየነው ያለው ሰው ሁሉ ዛሬ ጥሩ ደረጃ ላይ ደረሰ የምንላቸው ሰዎች እኮ መነሻቸው ያው ዛሬ እኛ ያለንበት ቦታ የነበሩ ሰዎች ናቸው። አብሽሩ፣ ነገ ሌላ ቀን ነው። የተሻለ ቀን አለ። ምናልባት አላህ Subhanahu Wa Ta'ala ዛሬ ችግሮች እንዲደራረበብን ነገ ላይ የሚሰጠንን ድሎት እንድንቋቋም ችግረኞች እንድንረዳ ሲል ይሆናል። አብሽር፣ ተስፋ እንዳትቆርጥ። ተስፋ መቁረጥ ሐራም ነው፣ ወንጀል ነው። ግፋበት። ለራስህ ኑሮ ኑር፣ መስለህ ራስህ ኑር። ከዛ ውጭ ያለው ነገር ተስፋ እንዳትቆርጥ። አብሽር፣ በአንተ ኑሮ የሚቀኑ በጣም ብዙዎች አሉ። ሂድ፣ የአንተን አይነት ኑሮ ለመኖር የሚመኙ ሆስፒታል የተኙ እስር ቤት ያሉ ሰዎች በጣም ብዙዎች አሉ። ከሞቱ ሰዎች፣ ከታመሙ ሰዎች፣ እስር ቤት ካሉ ሰዎች አንተ አትሻለው፣ አንቺ አትሻይ። አልহামዱሊላህ በይ፣ አላህን አመስግነሽ ኑሪ። አብሽሪ፣ እንደተከፋችሁ እንዳዘናችሁ የምትደሰቱበት የምታርፉበት ሀያት አላህ ይስጣል። እቺ ምላስ ጣጣዋ ተመልከቱ። ሰው ለሰው ታባላለች። ዛሬ የስንት ሰው ትዳር የሚፈርሰው በዚህ ምላስ ናት። ባልና ሚስት በምላስ አብዛኛው ሰው ትዳር ይፈርሳል። ሚስትም እንደፈለገች ስትለቀው፣ ባልም እንደፈለገ ሲናገር፣ ያው ፍቺው በምላስ ነው አይደል? ፈትቼሻለሁ ሲለው ምላስ ናት። ፍቺ የተወደደ ባይሆንም የመጨረሻ አማራጭ ቢሆንም ግን ጣጣው ምላስ ነው። ይህንም ነግራችሁ በጣም ነው የሚያሳዝነው። የሙስሊም ነፍስ ሲሆን በዚህን አክልክ ለምን እንደሚረክስ አላቅም። በዳንግላ ከተማ ሼህ ሶፊያን የሚባሉ የኢሻን ሰላት አሰግደው ሲወጡ አክራሪ በሆኑ በታጣቂ ኃይሎች መገደላቸው እየሰማን እንገኛለን። እና በጣም የሚያሳዝነው ነገር የተገደለው ሙስሊም ባይሆን የሌላ እምነት ተከታይ የሆነ ያውም የሃይማኖት አባት ቢሆኑ ኖሮ ሚዲያው በምን አክል ልክ ነበር የሚጨናነቀው። ሙስሊሞቹ በየቦታው ይገደላሉ። በተለይ አማራ ክልል ይሄ ነገር መች ነው የሚቆመው? እንዴትስ ነው የሚቆመው? ይኸውላችሁ ይሄንን ነገር ቀለል አድርገን ልንመለከተው አይገባም። ኢማሞችም ይገደላሉ። ለትንሽ ቀን ድምፅ እንሆንና ከ3 ቀን በኋላ ያ ነገር ይጠፋል። ይሄ ነገር መቆም አለበት። እስከ መጨረሻው ድረስ ፍትህ ልንጠይቅ ይገባል። ሼሃችን ደግሞ አላህ ጀነተል ፍርዶስን እንዲወፍቃቸው ሁላችሁም ዱዓ አድርጉላቸው። ኮሜንት ላይ ደግሞ ጻፉ። ሩቅያ እንቀራለን የሚሉ ጎረምሶች ጋራ ሴት ልጆቻቸውንና ቤተሰቦቻቸውን ትታችሁ አትሄዱ። ሕክማውም አይደለም። አንድ ቦታ አስተኝተን እናክማለን የሚል ጽፈዋል። አንተ ለአላህ ብለህ ሩቅያ ነው የምትቀራው፣ አስተኝተን እናክማለን ምን ማለት ነው? ደግሞ የሐኪም ጋውን ኮስተር ብሎ የሐኪም ጋውን ለብሶ እኮ አቦል አላህ ብላችሁ ተው እናንተ ሰዎች፣ አላህን ፍሩ። ምንድነው አንተ የምታከመው? ምንም እኮ የሚያክመው እኮ ነገር የለም። የባህል ሐኪሞች ቅጠል ጨቅጭቀው ስር ቆፍረው የሆነውን ነገር ከሆነ ነገር ቀላቅለው እንደው ዶዙንም ባያውቁት በጣጥሰውም ቢሆን ክንታሮት እንኳን ያድናሉ። እነዚህ እኮ ጅና ያድኑ ክንታሮት ያድኑ ከየት እንደሚያመጡት ሁሉ አይታወቅም። ኮስተር ብለው ጋውናቸውን ለብሰው አስተኝተን እናክማለን ይላል። ደግሞ ለሩቅያ ቦታ
የምንቀጥረው ሐፊዝ ቁርአን የሚቀራልን ብለው ጎረምሳ ልጅ ስራ ያጣ ጎረምሳ ልጅ ወላሂ 19 20 ዓመት የሚሆነው ልጅ እንትን ይሉታል ይቀጥሩታል። ጅን ደግሞ ቀላቀላ ያሉትን ጸጉረ ረዘም ቀሽቀሽ የሚሉትን ነው ሂዶ ጅኑ ለከፍ የሚያደርገው። ከዛ ጅን ሲዛ ስትገላለጥ ገላዋን ሲያይ ጎረምሳ ሁሉ አላህ ይጠብቀን። ግቡ ስትባሉ ግን ማግባት እየቻላችሁ ቆይ ቤት ሰርቼ ነው ቀይ መኪና ገዝቼ ነው ማገባው ምናምን የምትሉ ሰዎች ማለት ነው በእርግጠኝነት ከነዚህ ከሶስቱ ነገሮች አትወጡ። ወይ ስሜታችሁን በጾም ገላችሁታል፣ ወይንም ደግሞ ስሜት የሚባል ከናካቴ የሌላችሁም በሽተኞች ናችሁ፣ አሊያም ደግሞ ተደብቃችሁ የምትሰሩት ስራ አለ። ይሄንን ደግሞ እኔ አይደለም ያልኩት ታላቁ ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ናቸው። ወሰላሙ አለይኩም ጀማዓ። ይህንን ቪዲዮ አንድ አፍታ እስቲ ተመልክተን ነው እንመለስ። በአጭር ጊዜ ውስጥ ሀብታም እንድትሆን አደርጋለሁ በማለት ገንዘብ ተቀብሎ የማታለል ወንጀል ሊፈጽም የሞከረ ግለሰብ በቁጥጥር ስር ዋለ። ረዳት ኢንስፔክተር ዘላለም አበበ ተጨማሪ ዘገባ አለው። በመጀመሪያ ደረጃ የኢትዮጵያ ፖሊስ ለሚሰራቸው መሰል ስራዎች ምስጋና አቀርባለሁ። ሲቀጥል ይህ ስራ ግን በመጽሐፍቶች ደረጃ ተደራጅቶ ብዙ ኦርቶዶክሳውያን እየተታለሉበት ያለበት ሁኔታ አለ። ይህም ታሳቢ ይሁን ባይ ነኝ። ለምሳሌ እዚህ ጋር የምትመለከቱት አውደ ነገሥት ወፍካሪ ከዋክብት የሚለው መጽሐፍ ብትመለከቱት ተመሳሳይ የሆኑ ነገራቶችን ያስቀምጣል። ስለ ሀብት ምን ይላል መሰላችሁ? ተመልከቱት። እዚህ ጋር ለጥፌላችኋለሁ። በስመ አብ በጸሎተ በእንተ መፍትሄ ሀብት ይላል። ጸሎቱ ለምንድን ነው? ሀብት ማግኘት መፍትሄ ነው አለ። በስመ አብ ወወልድ ወመንፈስ ቅዱስ አለ። ከዛ አሃዱ አምላክ ጸሎት በእንተ መፍትሄ ሀብት ወግርማ ወጸሎተ ድንጋጼ እያለ ያስቀምጥና ሀብት ለማግኘት ይላል በረሃ 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 ጨጨጨጨጨጨ ሟሟሟሟሟ ዮዮዮዮዮ በሉ ይላል። የኦርቶዶክስ መጽሐፍ ነው ይሄ። ኮሜንት ላይ ደግሞ ይህንን በሉ እያልኳቸው አይደለም። ሰላም አለይኩም ወረህመቱላሂ ወበረካቱ። እስኪ እንደንቆሮ ሰምተነው እንመለስ። ሰው እንዴት ሙሉ አይምሮ ያለ ልንቀበል እንችላለን? የክርስቲያን ሴቶች ማንም ይበል የትም ቦታ ይባል የአይምሮ ጎዶሎ ናችሁ ሚላችሁ ካለ ሪጀክት ልታደርጉት ይገባል። ከመጽሐፍ ቅዱስ አንድ የሚደንቀኝና የሚገርመኝ ሴት ታሪክ አለ። በአንደኛ ሳሙኤል ምዕራፍ 25 በቃ በጣም የሚያሳዝን ነው። በነገራችን ላይ እስልምና በላይ ለሴቶች የተቆረቆረ የሴቶችን ክብር ከፍ ያደረገ ከእስልምና በላይ ማን አለ? ይህ ሰውዬ ትክክለኛ የነቢያችን አለይሂ ሰላቱ ወሰላምን ሶይ ሐዲስ ይዞ ወደፊት የሚጓዝ ሰው ቢሆን ብዙ ሰዎች ሊያምኑትና ሊቀበሉት ይችላሉ። ነገር ግን እሱ የሚፈልገው ትክክለኛውን የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሳይሆን ዶይፍ ሐዲሶችን እየሰበሰበ እዚህ ሚዲያ ላይ መጥቶ ማቀርሸት ነው የሚወደው። በጣም የሚገርማችሁ ነገር ማለት ነው ትክክለኛ የሆነ ሐዲስ ይዞ ከመጣ ግን ከእስልምና በላይ ለሴቶች ክብር የሴቶችን ክብር ከፍ ያደረገ የለም። የፈለገ ነገር ቢሆን የመርየም አለይሂ ሰላምን ንጽህናነት ስለሷ ተወርቶ የማያልቁ እውነታዎችን በቁርአን ላይ ራሱን የቻለ ሱረቱል መርየም ተብሎ የተከበረ ምዕራፍ የተቀመጠ ነው። ስለዚህ እስልምና ከመቼውም ጊዜ በላይ ለሴቶች ክብር ከፍ ማድረግ ትልቅ አስተዋጽኦ ያለው ዲን ነው። እንደሱ ማቀርሸት አይደለም። እስራኤል በኢራን ላይ ኃይል እጠቀማለሁ ብላለች። በድጋሚ በኢራንና በአሜሪካ መካከል የተጀመረውን ጦርነት ተከትሎ እስራኤል ኢራንን ለመርታት ዝግጁ መሆኗንና ለተልዕኮ የእስራኤል የጦር ኃይል ሙሉ ብቃት ላይ ይገኛል ብላለች። ህዝቡላ በበኩሉ እስራኤል ሊባኖስን ለቃ እስክትወጣ ድረስ ትግሉን እንደሚቀጥል አስታውቀዋል። በሊባኖስና በእስራኤል መንግስት መካከል የተደረገውን ስምምነት በመጣስ እስራኤል ዛሬም ሊባኖስን እየመታች ትገኛለች። ከዚህም ባሻገር በኢራንና በእስራኤል መካከል በቅርቡ ጦርነት ሊጀምር እንደሚችል እየተነገረ ይገኛል።